እና ምን ልላችሁ ነው ሴት ልጅን ማፍቀርም ካለብህ ልታገባ ስትል መጨረሻ አካባቢ ላይ ነው ማፍቀር አለብህ። ለሴት ልጅ ክብር አትስጥ። ሴት ልጅ ክብርን አታውቅምና ለሴት ልጅ ክብር አትስጥ። እና ሁለተኛ ምንድነው ስታፈቅራትም በመጠኑ ነው። በቃ እኛ ወንዶች በጣም እየተሸወድን ነው ያለነው። በቃ ሙልጭ አድርገው ኪሳችንን አጥቦ ይሄዳሉ። ከዛ በኋላ ሌላ ያፈቅራሉ። በጣም ስለዚህ በጣም በሚያሳዝን ሁኔታ ላይ ነውና እንንቃ። በቃ መንቃት ያስፈልገናል። ወገን አንዴ ያልነቃነው ነገር ልንነቃ ይገባናል። ወንዶች በተለይም ወንዶች ተኝተናል። ሴት ልጅ ለወንድ ልጅ የውድቀት መንስኤ ነች። ሴት ልጅን ካመንክ፣ ሴት ልጅን ካፈቀርክ ህይወት ይበላሻል። እና እባካችሁ ወደ ሴቶች አትጣጉ። በቃ ወደ ሴት የተጣጋው ቀን ነው በቃ ህይወት የሚበላሸው መቼ እንደው ታውቃለህ? ሴትን መቅረብ የጀመርከው ቀን በቃ። እሺ ከዚህ በኋላ በዚህ አካውንት የምንለቀው ነገር ፖለቲካ ነው። ፖለቲካ ሲባል ዝም ብሎ እውነት አለው ነው ያልተረጋገጠው ውሸት የሚወራበት ሳይሆን እውነቱን ፈልገን ካለበት አብጠርጥረን የምናወራበት አካውንት ነው የሚሆነው። ይህን አካውንት ሰብስክራይብ አድርጉት። ከዚህ በኋላ በዚህ አካውንት ስለ እውነት ስለ ሀቅ የምናወራ ነው የሚሆነው። ይመቻችሁ። ሰብስክራይብ አድርጉ።